ውድ የሄልዝ ብሬክ ቤተሰቦች ዛሬ ደግሞ አንድ መረጃ ይዘንላችሁ መተናል። አብራችሁን ቆዩ። በአሁኑ ጊዜ ማይክሮፕላስቲክ የማይገኝበት ቦታ የለም። በውቅያኖሶች ውስጥ በአየር ውስጥ ይገኛሉ። አሁን ደግሞ ከሰውነት አካልም በተለይ ደግሞ በወንድ የዘር ፈሳሽ ውስጥ ተገኝተዋል። በጂናን ቻይና ከጋብቻ በፊት ባሉ ወንዶች ላይ በተደረገ የጤና ምርመራ የወንዶች የዘር ፈሳሽ ናሙናዎች በሙሉ የማይክሮፕላስቲኮች ተገኝቶባቸዋል። በዓለም አቀፍ ደረጃ የወንዶች የዘር ፈሳሽ ቁጥር ባለፉት 10 ዓመታት እየቀነሰ መጥቷል። ከዚህም ውስጥ 40% የሚሆኑት የቀነሱበት ምክንያት በሕክምና ሊብራራ የሚችል ምክንያት የላቸውም። ሆኖም ተመራማሪዎች ለዚህ እንደ ምክንያት የሚያቀርቡት ከአካባቢ ብክለት ጋር የተያያዙት ምክንያቶች ሲሆን የፕላስቲክ ብናኞች ከእነዚህ በካይ ነገሮች ቀዳሚ ሆነው ይታያሉ። የፕላስቲክ ብናኞች ማለትም በጣም ደቃቅ የፕላስቲክ ቁርጥራጮች ከከፍተኛው የኤቨረስት ተራራ እስከ ጥልቁ የውቅያኖስ ወለል ድረስ ተገኝተዋል። በመሆኑም እነዚህን ብናኞች ሳናውቅ እንመገባቸዋለን፣ ከምንጠጣውም ጋር እንጠጣቸዋለን። አልፎም ተርፎም ከአየሩ ጋር ተቀላቅለው ወደ ሳንባችን ይገባሉ። ሳይንቲስቶች በሰው ልጅ ደም፣ በማህፀን፣ በጡት ወተት ውስጥ የፕላስቲክ ብናኞች ያገኙ ሲሆን አሁን ደግሞ በወንድ የዘር ፈሳሽና በወንድ የዘር ፍሬ ውስጥ እነዚህን ባዕድ አካላት አግኝተዋል። ይህም በሰው ልጅ ተዋልዶ ላይ ሊኖረው የሚችለውን አሉታዊ ተጽዕኖ በጣም አሳሳቢና አስጊ ያደርገዋል። በቤተ ሙከራ ውስጥ ለፕላስቲክ ብናኝ ብክለት ተጋላጭ እንዲሆኑ የተደረጉ አይጦች የሚታይ የዘር ፈሳሽ ውጤታማነት ቁጥር መቀነስ፣ የሰውነት ቅርጽ መበላሸትና የሆርሞን መረበሽ ታይቶባቸዋል። በሰው ልጅ ላይ የሚደረጉ ሙከራዎች ገና በጅምር ላይ ያሉ ቢሆንም እስካሁን የታዩት የምርምር ምልክቶች ግን በጣም አስደንጋጭ ናቸው። የሰው ልጅ የተበከለበትን መጠንና ይህም በሰው ስነ ተዋልዶ ላይ የሚኖረውን ውጤት መረዳት በጣም አስፈላጊ ከመሆኑም በተጨማሪ ሊንግሌ የተባሉ የኪንጋዶ ዩኒቨርሲቲ ዋና ተመራማሪ በፕላስቲክ ብክለት ላይ የሚደረግ ጥናት ቀጣይ እንዲሆን ከማሳሰባቸውም በላይ የፕላስቲክ ብናኝ ብክለት በወንዶች የስነ ተዋልዶ ጤና ላይ አስጊና ዘላቂ አደጋን ሊሆን እንደሚችል አጽንኦት ሰጥተዋል። በጥናቱ የተገኙ በጣም የተለመዱ የፕላስቲክ አይነቶች ፖሊስትሪን ለማሸጊያ፣ ፖሊኢታሊን ለቦርሳና ፒቪሲ የመሳሰሉት ናቸው። የፕላስቲክ ብናኞች ብክለት ተጽዕኖ በስነ ተዋልዶ ላይ ብቻ ሳይሆን ቅርብ ጊዜ የተደረጉ የምርምር ውጤቶች እንደሚጠቁሙት የፕላስቲክ ብናኞች ለአካል ብግነትና ለልብ ህመም መከሰት አስተዋጽኦ የሚያደርጉ ከመሆናቸው በተጨማሪ በስትሮክ የመመታትና ያለ ዕድሜ መሞት እድል እንደሚጨምሩ አመልክተዋል። በአሁኑ ጊዜ ከ180 በላይ የሆኑ ሀገሮች በተባበሩት መንግስታት ጥላ ስር በመሆን አደጋው ሊቀለበስ ከማይችልበት ደረጃ ከመድረሱ በፊት የፕላስቲክ ብክለት ጥፋትን ልክ የሚወስን ዓለም አቀፍ ስምምነት በማርቀቅ ላይ ይገኛሉ። የፕላስቲክ ብናኞች አሁን የማይታዩ ሊመስሉ ይችላሉ። ሆኖም የሚያደርሱት ጥፋት የከፋ ነው። አሁን ለዚህ ብክለት ትኩረት መስጠት፣ በተግባር መንቀሳቀስ ብሎም ዓለም አቀፋዊ የሆነ ለውጥ እንዲመጣ ጫና ማድረግ ያስፈልጋል። ይህን ቪዲዮ ላይክ በማድረግ በማጋራትና መሰል ሳይንሳዊ መሰረት ያላቸውን ቪዲዮዎች እንዲደርሱ ሰብስክራይብ ያድርጉ። እናመሰግናለን።